ስራችሁ ወይ ፕሮፌሽናችሁ ወይ ንግዳችሁ ብዙ ጊዜ ሳትዘጋጁ ንግግር እንድታደርጉ የሚያስገድዳችሁ ከሆነ በዚህ ቪዲዮ የምሰጣችሁ ነገር ሊጠቅማችሁ ስለሚችል አዳምጡት። ብዙ ጊዜ ለራሴም እንደዚሁም ደግሞ ኮች ሜንቶር ለማደርጋቸው እንዲረዳ ብዙ ጊዜ አዘጋጃቸዋለሁ እነኚህ ኢምፕሮምቶ ስፒቾች ላይ። ምክንያቱም አንዳንዴ በጣም ከተዘጋጀንና በደንብ ስራችንን ከሰራን ብዙ ጊዜ አንቸገርም። ሰዓቱ ካለን ሜሞራይዝ እናደርጋለን፣ ሪሄርስ እናደርጋለን። ብዙ ጊዜ ቀላል ነው ሰዓት ሲኖረን ስፒች ማድረግ። ፕሬሸር ይኖራል፣ ግን እንደ ማለመዘጋጀት አይሆንም። በተለይ በጣም ፕሬሸሩ የሚበዛብን ሳንዘጋጅ ስንቀር፣ ጊዜ ሳይኖረን፣ ለምሳሌ አለቃችሁ ሊሆን ይችላል ወይ ሰምበዲ ታሪካችሁን ሼር እንድታደርጉ ወይም ደግሞ ፕሮጀክቱ ላይ አፕዴት እንድትሰጡ ወይም ደግሞ እየተከናወነ ያለው ነገር ቶሎ ባላችሁ አጭር ደቂቃ ውስጥ እንድትናገሩ እድል ሲሰጣችሁ እንዴት ነው ያንን ሃንድል የምታደርጉት? እኔ የተለያዩ ፍሬምወርኮች አሉ። እንደ ቶፒኩ የራሱ ፍሬምወርክ አለ። ከነኚህ ፍሬምወርክ ግን ጀነሪክ የሆነ ለሌሎች ስፒቾችም ልትጠቀሙበት የምትችሉትን አንዱ ፍሬምወርክ ሼር አደርግላችኋለሁ። እሱ ምንድነው? ኢንትሮዳክሽን፣ ባዲ እና ኮንክሉዥን ማለት ተጠርታችሁ ወደ መድረኩ እየሄዳችሁ እያላችሁ በዛች ባላችሁ 3 ሰከንድ ይሁን 5 ሰከንድ 10 ሰከንድ ቢሆን እየወክ እያደረጋችሁ እያላችሁ ማሰብ ትችላላችሁ። ኦኬ ምንድነው ኢንትሮዳክሽን መሆን ያለበት፣ ምንድነው ባዲ መሆን ያለበት፣ ምንድነው ኮንክሉዥን መሆን ያለበት የሚለው ቶሎ ማሰብ ትችላላችሁ። ለምሳሌ ያላችሁ 2 ሚኒትስ ከሆነ the first 30 seconds እንዴት ነው ኢንትሮዲዩስ ማድረገው? ይሄንን አፕዴት ማድረግ ያለብኝ ነገር እንዴት ነው ኢንትሮዲዩስ ማድረገው? እንዴት ነው ባክግራውንድ የምሰጠው? እሱ ላይ ታስባላችሁ። ከዛ ትራንዚሽን ታረጋላችሁ። ትራንዚሽኑ ምንድነው? በዛሬው አፕዴቴ ላይ 3 ነገር ነው ሼር ማድረገው። ከ3 ነገር በላይ ካደረጋችሁት አስቸጋሪ ነው የሚሆነው፣ ምክንያቱም ያላችሁ 2 ደቂቃ ነው። ከዛ እነኛን 3 ነገሮች ዋናውን ሐሳብ ሜቢ ኤግዛምፕል ልሰጡ ይችላላችሁ። ስቶሪ ወይም ስታቲስቲክስ የሆነ ነገር ተሰርጡና ወደ ኮንክሉዥናችሁ ትሄዳላችሁ። ኮንክሉዥ ስታደርጉ ደግሞ የተለያዩ ፍሬምወርኮች መጠቀም ትችላላችሁ። ለምሳሌ ኢን ኮንክሉዥን፣ ኢን ሰመሪ፣ ላስትሊ እንደዚህ አይነት ነገሮች ትሉና ወደ ክሎዚንጉ ትመጡና ዋናውን አፕዴት የሰጣችሁትን ነገር በአንድ ስቴትመንት ተናገሩና ኮል ቱ አክሽን ካላችሁ ደግሞ እሱን አድርጋችሁ ትዘጋላችሁ። ኪው ነገር ምንድነው? ኢምፕሮምቶ ስፒችስ እነዚህ ያልተዘጋጃችሁባቸው ስፒቾች ብዙ ጊዜ አጭር ደቂቃዎች ነው ያሏቸው። ካልተዘጋጃችሁ ፍሬምወርክ ደግሞ አሁን እንደሰጣችሁ ከሌለ ምድረም የሚሆነው ዊንግ ታደርጉና ሞስት ኢምፖርታንት የሆነውን ነገር ላትናገሩ ይችላላችሁ፣ ወይም ከተሰጣችሁ ታይም ውጪ ልትሄዱ ይችላላችሁ። እነኚህ ሁሉ ኢምፓክት ያረጓችኋል። you don't want that to happen። እኔ በግሌ አስታውሳለሁ እዚህ ላይ በመሰራበት ጊዜ መጽሐፍቶች ገዝቼ ነበር። አስታውሳለሁ 2 መጽሐፍቶች ቶፒኮችን ካረሳኋቸው questions for the game of life የሚል ይመስለኛል። እነኚህ መጽሐፍቶች ጃም ፓክድ ናቸው። ለተለያዩ ሰናሪዎች አሏቸው። ለምሳሌ ራንደምሊ ኦፕን ስታደርጉ ያለው አንዱ ሰናሪዮ ምን ሊሆን ይችላል? if you only have 1 gift card to whom you going to mail that የሚል ሊሆን ይችላል። እንግዲህ አልተዘጋጃችሁ በዛ ቅጽበት ወዲያው አስባችሁ ለዛ ነገር የ2 ደቂቃ ንግግር ልታደርጉ ነው ማለት ነው። እንደዛ ብዙ ፕራክቲስ አደርግ ነበር። ሌላው ደግሞ ማድረግ የነበረው ቶስት ማስተርስ ይሄድ ነበር። ቶስት ማስተርስ አንድ ፕሮግራም አላቸው፣ ቴብል ቶፒክስ ይባላል። ቴብል ቶፒክስ ማስተር ይኖረዋል። ያ ሰው ጥያቄዎች ያዘጋጅና ቮለንቲርስ ብሎ ይጠይቃል። እጃችሁን ስታነሱ ወደ መድረኩ ይጠራችኋል። ከዛ you have 2 minutes እዛ መድረኩ ላይ ከመጣችሁ በኋላ ነው ቶፒኩን የሚነግራችሁ። ያልተዘጋጃችሁበት ቶፒክ ነው። but you have 2 minutes ታይም ደግሞ ተደረጉ ነበር። እዛ ላይ ፕራክቲስ አደረግ ነበር። ከዚህ ሁሉ ፕራክቲስ በኋላ የተማርኩት ምንድነው? I need a framework። ወደ መድረኩ እየሄድኩ እያለሁ ከመናገሬ በፊት መድረክ ላይ እስከሄድ ደግሞ ወክ ማድረጊያ ጊዜው ከሌለኝ ደግሞ ብዙ ጊዜ ምን አደርጋለሁ? ጥያቄውን ደግመዋለሁ። እነሱ የጠየቁኝን ጥያቄ ደግመዋለሁ። በሚደግምበት ጊዜ ተወሰነ ሰከንዶች አሉኝ ማለት ነው ለማሰብ። ያንን ምን ኢንትሮዳክሽን ላድርግ፣ ምን ባዲ ሊኖረኝ፣ ምን ኮንክሉዥን ይኖረኝ የሚለውን ለማሰብ ማለት ነው። ብዙ ጊዜ እንደዛ በመናገርበት ጊዜ ጥያቄው ቀድሜ ተሰጠኝ የሚመስላቸው ነበሩ፣ ወይም ደግሞ ያን ነገር ከዚህ በፊት በዛ ቶፒክ ላይ ያወራው ይመስላቸዋል። ነው ምንም ትልቅ የሮኬት ሳይንስ አይደለም። ፍሬምወርክ ካላችሁ ያን ፍሬምወርክ ተጠቅማችሁ ኢሚዲየትሊ ያ ማለት ያለባችሁን ነገር ትናገራላችሁ። ጎሉ ኢምፕሮምቶ ስፒች ላይ how much powerful የሆነ ነገር ተናግራችሁ ሰዎችን ኢንስፓየር ማድረግ ነው፣ ያ ሌላ ስቴጅ ነው። ጎሉ ግን ምንድነው? በዛች በተሰጣችሁ 2 ደቂቃ ወይም 1 ደቂቃ ውስጥ
ሴንስ ያለው ነገር መናገር ነው። ብዙ ጊዜ አይታችሁ ሊሆን ይችላል ፖለቲከኞች እነኚህ ልምድ ያላቸው ስፒከሮች እንደዛ አይነት ነገር ላይ በጣም ትራይቭ ያደርጋሉ። አም ሹር ሜቢ ዘ ሴም አይነት እኔ እንደምጠቀመው ፍሬምወርኮች አሏቸው ወይም ደግሞ የራሳቸው የሆነ አፕሮቾች አሏቸው። ለዛ ነው ሳይዘጋጁ ባልተዘጋጁት ነገር ላይ እንደዛ ኃይለኛ የሆነ ፓወርፉል የሆነ ንግግር ልክ እንደተዘጋጁበት የሚያስመስል ነገር የሚናገሩት። ለማንኛውም ይሄ የሰጠኋችሁ ነገሮች ይረዷችኋልና ሞክሯቸው። ዋናው ደግሞ ነገር ወጥቶ ብዙ ፕራክቲስ ማድረግ ነው። ቱሉን ብቻ ማግኘት ብቻ ሳይሆን እየወጣችሁ ደግሞ በተቻለ መጠን ብዙ መሞከርና መለማመድ። በጣም በሞከራችሁ ቁጥር በጣም ተለማመዳችሁ ቁጥር ኢምፕሮምፕቶ ስፒች ማድረግ ከባድ አይሆንባችሁም ማለት ነው። መልካም ጊዜ